ኮሜዲያን ያሲን ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ለማቅረብ እየሞከርኩ። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? በዛሬው ቪዲዮ በተወዳጁ አርቲስት ነጻነት ወርቅነህ ህልፈት ምክንያት ለጥቂት ጊዜያቶች ተተኪ አጥቶ የቆየውና በብዙዎች ዘንድ የሚናፈቀው የቤተሰብ ጨዋታ የቴሌቪዥን መርሃ ግብር አዲስ መሪ ወይንም አቅራቢን ለመሰየም ባደረገው እንቅስቃሴ መሰረት የመጨረሻዎቹ 3 እጩዎች ብቻ ቀርተዋል። ታዲያ ከነዚህ 3ቱ ማለትም ኮሜዲያን ያሲን፣ አርቲስት ንጹህ ኃይሌ ወይም ሻሺ እንዲሁም ኮሜዲያን አዝመራው ከነዚህ 3ቱ እጩዎች አንዱ ቦታውን እንደሚረከብ ብዙዎቹ እየተናገሩ ይገኛሉ። ይህ ግለሰብ ማን ነው የሚለውን ለማወቅ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ከመግባታችን በፊት ወደዚህ ቻናል ዛሬ ጎራ ካላችሁ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ እንድትጀምሩት ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። ባሳለፍነው ዕለት ማክሰኞ በዩቲዩብ ለተመልካቾች የበቃው መርሃ ግብር ባልተሟላ አንድ ቀን ውስጥ ብቻ አስገራሚ ሀዞችን አስመዝግቧል። ኮሜዲያን ያሲን ያቀረበው ዝግጅት በብዙዎች ዘንድ አድናቆትን ያስገኘለት ቢሆንም ነገር ግን አንዳንድ ግለሰቦች ይህ በቲክቶክ ዓለም ዝናን የተቀዳጀው ግለሰብ ለመድረክ አዲስ መሆኑን እየተናገሩ ይገኛሉ። ይህም የተባለበት ትልቁ ምክንያት ኮሜዲያን ያሲን በመባል የሚታወቀው ግለሰብ በተለያዩ ትሬንድ በሆኑ ወይም ቫይራል በወጡ ርዕሶች የሚታወቅ ግለሰብ ሲሆን ለመድረክ አዲስ መሆኑን እጅግ በጣም በርካታ ሰዎች እየተናገሩ ይገኛሉ። ቀጥታ ከቲክቶክ ዓለም እንደመምጣቱ መጠን ምንም አይነት ቀጥታ የቴሌቪዥን ፕሮግራሞችን መርጦ አለማወቁ ሁሉንም ነገር ከኮሜዲው ጋር ብቻ አያይዞ እንዳይቀጥልና የፕሮግራሙን ለዛም እንዳያሳጣው ብዙዎች ስጋታቸውን እየገለጹ ይገኛሉ። በሌላ በኩል ደግሞ አንዳንድ ግለሰቦች ከመጠን በላይ እየጮህና እጩዎቹን ለመምረጥ በተደረገው ጥረት ላይ ድምፁ ሲያስተጋባና ሲጮህ እንደነበረ ብዙዎች እየተናገሩ ይገኛሉ። ታዲያ እንደዚህ አይነት ነገሮች ክፋታቸው ምንድነው ያላችሁ እንደሆነ ፕሮግራሙ ለማሳቅና ለማዝናናት ብቻ ሳይሆን የራሱን መልእክት ለማስተላለፍና ቁልፍ የሆኑ ነገሮችን አድማጭ ተመልካቾችን ለማዝናናት የታሰበና የታቀደ ፕሮግራም በመሆኑ ሙሉ በሙሉ የጩኸትና የቀልድ መድረክ እንዳይሆን ብዙዎቹ ስጋታቸውን ገልጸዋል። ወደ ሌላኛው ተወዳዳሪ ስንመጣ የምናገኘው ኮሜዲያን አዝመራውን ሲሆን ይህ ግለሰብ ጥሩ የሆነ የመድረክ ልምድና ችሎታ ያለው ሲሆን በስራውም ቢሆን የረጅም ጊዜ ችሎታ እንዳለው ይነገራል። ነገር ግን የጨዋታው ዓላማ ሳይደበዝዝ ሙሉ ቀልድ ብቻ እንዳይሆን የብዙዎች ስጋት እንደሆነ ብዙዎች እየገለጹ ይገኛሉ። ምንም ቢሆን ይህ ግለሰብ የተሻለ የመድረክ ቁጥጥርና የቴሌቪዥን ድራማዎችን በማቅረብ ተከታታይ የኮሜዲ ፕሮግራሞችን በመምራት የተዋጣለትና የተከሸነ ባለሙያ እንደሆነ ብዙዎች ቢናገሩም ነገር ግን አሁንም ቢሆን ልክ እንደ ያሲኖ ሁሉ ይህ ግለሰብ ሙሉ በሙሉ ጨዋታ እንዳያደርገውና የፕሮግራሙን ዓላማም እንዳይስት ብዙዎቹ እየተናገሩ ይገኛሉ። ወደ መጨረሻዋ ተወዳዳሪ ንጹህ ወይንም ሻሺ ስንመጣ ለረጅም ዓመታት በፊልሙ እንዲሁም በተከታታይ ድራማዎች ድንቅ ብቃቷን አሳይታናለች። የረጅም ጊዜ የትወና ልምድና ብቃት ያላት በብዙዎች ዘንድ ተወዳጅም ናት። ይህቺ የፊልምና የድራማ ፈርጥ ወደ መድረኩ ዓለም ስንመጣ ግን ሌላ ታሪክ እንደሆነ እንመለከታለን። ብዙዎች እንደሚገልጹትና እንደሚናገሩት ይህቺ ግለሰብ የተዋጣለት የተከታታይ የቴሌቪዥን ድራማ እንቁ ፈርጥ እንደሆነች ብዙዎቹ ይናገራሉ። ይህቺ ግለሰብም እጅግ በጣም በርከት ላሉ ዓመታት በእንደዚህ አይነት ሙያዎች ላይ በኪነ ጥበቡና ማህበረሰቡን በማዝናናት የቆየች እንደሆነችም የማይታበል ሀቅ እንደሆነ እናገኘዋለን። ይህቺ ግለሰብም ወደ እንደዚህ አይነት ቦታ መጥታ በቀጥታ እንደዚህ አይነት ፕሮግራም ስትመራ በህይወቷ ለመጀመሪያ ጊዜ ስለሆነ አንዳንድ ግር የሚሉ ነገሮች ሊፈጠሩ እንደሚችሉ ይጠበቃል። ምክንያቱም እሷ ከመጣችበት ዓለም ፈጽሞ ተቃራኒ የሆነ ጉዳይ ስለሆነ ነው። ብዙውን ጊዜ በእንደዚህ አይነቱ የሙያ ዘርፍ የሚሳካላቸው በስታንድ አፕ ኮሜዲው ላይ እውቅና ያላቸው ግለሰቦች እንደሆኑ ምሁራን ይናገራሉ። ምክንያቱም እነዚህ ግለሰቦች ቀጥታ የቀልድ ስራቸውን በብዙ ሺህ ለሚቆጠሩ ግለሰቦች ፊት ለፊት በድፍረትና በወኔ የሚያሳዩ ግለሰቦች እንደሆኑ ይታወቃል። ስለዚህ እንደዚህ አይነት ፕሮግራም ሲመራ ከፍተኛ የሆነ ዝግጅት የሚጠይቅና ፊት ለፊትም ከሰዎች ጋር ጥሩ መስተጋብርን ፈጥሮ ፕሮግራሙ አዝናኝና ለዛ ኑሮት እንዲቆይ የማድረግ እምቅ አቅምን ይጠይቃል። ስለዚህ እቺ ግለሰብ በዚህ በኩል የተካነች ነች ወይ ብሎ ለመለየት እሷ የምታቀርበውን ፕሮግራም መጠበቅ ይግድ ይላል። እስካሁን ድረስም ኮሜዲያን ያሲኖ ብቻ ፕሮግራሙን እንዳቀረበና እሱ ካቀረበው አንፃርም ተመርኩዘን ይህን ነገር እየተናገርን ቢሆንም ነገር ግን አሁንም የቀሩት የነዚህ የሁለቱ እጩዎች እጣ ፋንታ
ወይም የሚያቀርቡት የፕሮግራም አይነት ለዛው በህዝብ በተመልካቾች ዘንድ የሚወሰን እንደሆነ ይጠበቃል። ሙሉ በሙሉ ማለት በሚባል ደረጃ ይህን ነገር ድምጽ የሚሰጡት ተመልካቾች ናቸው። ተመልካቾች ድምጽ ሲሰጡ ደግሞ የሚወዱትን ወይም ይህን ፕሮግራም በቀልድና በቁም ነገር እያዋዛ ተመልካቾችን ያዝናናል ብለው ያሰቡትን ግለሰብ እንደሚመርጡበት ይጠበቃል። ብዙዎቹም እየተናገሩት እንደሚገኙት ይህን ፕሮግራም በበላይነት የሚቆጣጠረው ኮሜዲያን ያሲን ነው እያሉ ይገኛሉ። ምክንያቱም ይህ ግለሰብ ከቲክቶክ ዓለም እንደመምጣቱ መጠን አሁን ባለንበት የቴክኖሎጂ ዘመን እንደ ቲክቶክ ህዝቡ ጋር የመድረስ አቅም ያለው ጉልበት ያለው ፕላትፎርም የለም። ስለዚህ ይህ ግለሰብ በቲክቶክ ዓለም እጅግ በጣም ከፍተኛ የሆነ ዝናን ስለተቀዳጀ በቀላሉ በህዝቦች ተመርጦ ይህን ፕሮግራም ሊመራ ይችላል ተብሎ እየተነገረ ይገኛል። በተመልካቾች ጥቆማ መሰረትም የተመረጡት 3 እጩዎች የየራሳቸውን የሙከራ ክፍል አዘጋጅተው ለፍርድም ቀርበዋል። ባለፈው ማክሰኞ ያየነውም የመጀመሪያው እጩ ተወዳዳሪ ኮሜዲያን ያሲን ሲሆን መድረኩን እንዴት እንደሚቆጣጠረውና በቤተሰብ ጨዋታ ምን አይነት ብቃት እንዳሳየም ተመልክተን ተመልሰናል። ስለዚህ ግለሰብ ያለምንም ተቀናቃኝ በከፍተኛ ሁኔታ ውድድሩን አሸንፎ መድረኩን ሊቆጣጠረው ይችላል ብላችሁ ታስባላችሁ? ወይንስ ሁለቱ የተቀሩት እጩዎች በተሻለ ብቃት ተመርጠው ፕሮግራሙን እስከ መጨረሻ ላይ ይቀጥላሉ ብላችሁ ታስባላችሁ? እዚህ ጋር ግን እጅግ በጣም ከፍተኛ ጥንቃቄ ሊደረግበት የሚገባው ነገር ሁሉም ሰው የራሱን ቀለምና የራሱን ማንነት እንዳይለቅ ስጋት እንደሆነም ሊሰመርበት ይገባል። ምክንያቱም ይህ ፕሮግራም ራስን መሆን እንጂ ሰዎችን ማስመሰል ምንም አይነት ፋይዳ እንደሌለው ሁላችንም የምናውቀው ነገር ስለሆነ ተወዳዳሪዎቹ በራሳቸው ቀለምና ችሎታ ቢመጡ የበለጠ ብዙዎቹን ሊስቡ ይችላሉ ተብሎ ይጠበቃል። ውድ የቻናሌ ተከታታዮች ጊዜ ሰጥታችሁ ስለተከታተላችሁኝ ከልብ በማመስገን የእናንተ ምርጡ ማን እንደሆነ ወይም ፕሮግራሙን ሊመራው የሚችለው ግለሰብ ማን እንደሆነ ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ ቪዲዮዎች ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።